አንቺ ቁጭ በይበት ወይ? ኧረ ጉልበቴ ሁላ ተብሰ አባ እንደው ክንዴ ልጥራውና እንደው ሰው ወስዷኪን ቤት እንሂድ። ምጡ በረታባት እኮ አይሆንም። እግሩን ከቀኝም ከግራም ሰምተናል። ኧረ ወይ ድል ኧረ ወይ ድል እናንተ እንዳትቀበል ያሰብት አደራ እና ደው አይዞሽ እስቲ እንደው ኧረ ንግል ማርያም እባክሽ እንደው ኧረ ጭንጋ አማላጇ ኧረ እባክሽ እንደው አንቺው ገላገኝ እንደው እባክሽ አይዞሽ እስቲ ኧረ ምጨብጠው ተጣጣፈኝ ኧረ ድሌን ታረው ድሌ ነው እንግዲህ ጉዳዩንም ሰምተነዋል። እንግዲህ አንቺም ተበድያለሁ እያልሽ ነው። እንግዲህ ልጁንም ማምተን እንደው ችግራችሁን እንፈተዋለን። እስኪ እናስቀምጣት እስቲ ነይ እስኪ ተቀመጭ እስቲ እናንተንም እኔ አክብሬ ነው እዚህ ድረስ የመጣሁት እና በደለኝ። እኔን ሴት አድርጎ ሰው የላትም ብሎ ብቸኛ አድርጎኝ እየገፋ በደለኝና እናንተ እንዳላችሁ ትሆናል። ኧረ ወገቤ አይዞሽ ኧረ ወይ ድል እናንተ እስቲ ተይኝ። ኧረ ጨነቀኝ አንቺ ኧረ ጨነቀኝ። ቆይ አይዞሽ አይሆንም። እኛ በቤት አምላካችንም የቤታችንም አይፈቅድም። እየውስ እንደው የት ቀረ እንደወጣ በዚያው ቀረ አይደል? ይልቅሱን ጥሪው እንጂ አባይ ይገርማልና ወይዘሮ ዳሳሽ ልኬባቸዋለሁ መጣው ያዋልዷታል። እሱማ አይሆንም አባ። በዚህ በጎጅ ልማድ ስንት እናቶች ናቸው በምጥ ምክንያት የሞቱ። ሐኪም ቤት ነው መሄድ ያለባቸው። እንደዚያማ አይበሉ እንጂ አባ። እኔ ነኝማ እናንተ ልጄን ዝም ብዬ ስትሞትም አልያትም። አይሆንም። ይልቅ እነሱስ እንደው ልኬባቸው የት ቀሩ? ደህናችሁን አላችሁ? እንዴት ዋላችሁ? ተቀመጡ እስቲ። አይዞህ አባይ አይዞህ። ኧረ ወይ ድል እናንተ ምን ዋላችሁ እናንተ ዛሬ መሰለኝ። ይሄማ አይሆንም። ለክንዴ ሂጅ እነግረዋለሁ። አባይ እንደው ደህና አይደል? እንደው ዝም ብሎ ተደናገጡ እንጂ እኛ እያለን መድኃኒቱ እንደው እንደዚህ መጨነቅ ነበረብዎ። ምላጭ ነገር ያቀብሉንና ይወደዳል ይዘሻል በይ ይወደዳሪማ እንግዲህ
እኛ እናዋልዳትና እንደተለመደው የምስራቹን ነው የምንነግረው። እሱንም ሰው ልክበታለሁ። ያቺም እንደው ካልነገረችው ወዲያለም ሽንገረው ቢመጣ የምስራች ሰማ ይሆናል እንጂ ንሽ ስራሽን ጀምሪ እመዬ ንሽማ ልጅ ንሳማ አባትክን ቁጭ አርገውና አንተ ወደ ጉዳይ ስታስፈልግ እንጠራሃለን። ልጅ እንደው ተው እንጂ ወዴት ነው ካለህ ወገብ ያዝማ ደግሞ ሳብ የለሽ። አይ ክፉ ቀን አይ ክፉ ቀን ጎረምሳ ጣለብን እንጂ ሀገር ሽማግሌ እያለ ያለ አንተ የማይሆንስ ረቀህ እንዳትርቀኝማ አንተዬ። እሺ አበይ በል በሱ አይ እያልክ ቆየኝማ። አይዞሽ አለ አልቅስ። አትፈራገጭማ አትፈራገጭ። ሌላ ቦታ እንዳታስቢ ወሽጄ ለምን አንተ ነህ ወስተር ብለሽ ሀይና ተሎ ታቃተሽ ነይ ቤትሽ ተተኪልኝ። ነይማ በዚህ ነይ ቶሎ በይ ነይ እስኪ ነይ ቶሎ በይ እስኪ ተንፈሽ። አይዞሽ ያው በደላችሁን ሁላችሁንም የናንተን ከትናንትና በስቲያ ሰምተናል። ይኸው ዛሬ እዚህ ዋርካ ስር እናንተ ለማስማማት ነው። እንግዲህ ወይዘሮ ዳሳሽም እንግዲህ እሷም አንድ ተበዳይ ናት። ችግሩን እንግዲህ እሷ ትንጣና ችግሩን እንፈጠዋለን። እንግዲህ መጥቻለሁ። ሰላም አላችሁ? ደህና እንኳን መጣሽ። ይሻላል። በደስታ በሐዘን የሚገናኙ ሰዎች አይደሉም እንዴ? እውነት ነው። እንግዲህ ችግራቸውንም እዚያው ላይ ያስረዱናል። ተበዳይን ጀምራ እንደው ዘንድሮስ እንደው ተበዳይ እስኪ ችግርን እስኪ ያስረዳን እስኪ። ደግሞ አንቺዬዋ ያየሽውንና ወደኛ ሲቀርቢው እንግዲህ እኔማ ጆስታው ይሄንን እስከዚያቸው እንደዛሬው ስለታጓልጀር ዲስ ታጋቀኝ ነው። አረ ወይ ደስታሰበኝ አይደለም። አረ ልጅ እናንተ አረ ጭንቃ ማላጇ እባክሽ ኮንምልሽ አይዞሽ አይዞሽ እስቲ አንቺ እንደው አይዞሽ እኛ እንደው አይዞሽ መቀስለኝ ዋልደላቲ ወለዚህ ያንተኛው ደግሞ በደልህን እስቲ ተናገር። ተናገር ካላችሁኝማ አባቶቼ ምን ያልተበደልኩት ነገር አለ? ምን አውርቼ ምን ልቶ ለሰሚው ግራ ነው። አይዞሽ አረፈች። እንዴት ሆነች? ሙሏል
እንዴት ሆነች? ደህና ናት። እንደው ጉብል ብትሆን ጊዜ ነው እንደው ቀድማ ምጥምጥ ነው ያላት እንጂ ገና 3-4 ቀን ይቀራትም አይደል እንጂ አራደን እኮ ናት። እንደዚያ ናት። ገና ናት። ግቡ የኔው አንቺ የኔው ኧረ ወይ ዕድሌ እናንተ! ኧረ ወይ ዕድሌ! ኧረ ወይ ዕድሌ እናንተ! ኧረ ወይ ዕድሌ! ኧረ የኔው አልበሏት እናንተ! ኧረ ምን ሆነችብኝ ልጄ? ኧረ ምንድን ነው ሰው? ኧረ እባካችሁ የኔዋ! አንቺ የኔው! ኧረ የኔው! ኧረ ልጅ ምን ሆነ እናንተ? ኧረ ምንድን ነው አቤ? ያሴ ምንድን ነው? ወይኔ ባለቤት ወይኔ! ኧረ ምን ይዋጣኝ? አቤ ልጄና ሚስቴን አጥቼ መኖር አልችልም። እኔ ሳልመጣ እንዳትቀበር ያሰብት አደራ። ንግሩን ከቀኝም ከግራም ሰምተናል። አቶ ደመላሽም አጋጣሚ ሌላ ቦታ ሄዶ የለም። ሌላ ጊዜ ቀጠሮ እንስጣችሁና ሁሉን ነገር ሰምተናል፣ እንፈተዋለን።